ሰላም ሰላም እንዴት ናችሁ? ውድ የጁራ ጥበብና ሽፎን ቤተሰቦች፣ ይህ እንግዲህ አዲስ ቻናል ነው። ላይክ፣ ሰብስክራይብ፣ ኮሜንት አድርጉ። ዛሬ በጁራ ጥበብና ሽፎን በጣም የሚያማምሩ ቆንጆ ቆንጆ ሽፎኖችን በቀላል ዋጋ እናቀርብላችኋለን። ቪዲዮ እስኪያልቅ አብራችሁን ቆዩ። ይሄ እንግዲህ መጀመሪያ ማሳያችሁ አርበ ሰፊ የአርመኒ ሽፎን ሳተን ነው። በጣም ነው የሚያምር፣ ቆንጆ ነው። ከለሩ ድምቅ ያለ ደስ የሚል ሲታይ ደስ የሚል ቀለል ያለ ሲለበስ የሚመች ሽፎን ነው። ይሄ ቆንጆ ሆኖ ተሰርቶ ከለር አለው፣ አሳያችኋለሁ። አርቡ ሰፊ ነው፣ በ4 ሜትር ይበቃል። ግን ስፍት ብሎ ለሚፈልግ ሰው በ5 ሜትር እንሰራለን። ዋጋው 6500 ብር ነው። ይሄ ደግሞ አረንጓዴ ነው። ያኛው ብሎ ነበረ፣ ይሄ በአረንጓዴ ነው። በጣም ነው የሚያምር። ጨርቅነቱ እንደነገርኳችሁ በጣም ምቾት አለው። በጣም ቆንጆ ነው። ደስ የሚል ሲታይ ደስ የሚል ፍክት ያለ ልብስ ነው። ትወዱታላችሁ። ልስልስ ያለ ነው፣ ቅልል ያለ ልብስ ነው። እንደዚህ ሲሰራ ደግሞ በጣም ነው የሚያምር። በጣም ያምራል። ቆንጆ ሽፎን ነው። እዘዙ። 6500 ብር ነው። ለደንበኞቻችን ዋጋ ረከስ ያለ ጥራት ግን በጣም ቆንጆ የሚያምር ሽፎኖችን ነው እያሳየናችሁ ያለ። ሳያልቅ ሳይወጣ እዘዙ። ሌላኛዋ የትኛዋ ሽፎን ናት? ፐርፕር በላይት ፒንክ ነገር ናት። በጣም ነው የምታምር። በጣም ቆንጆ ሽፎን ነው። ቅልል ያለ ሽፎን ነው። ሲሰራ በጣም ነው የሚያምር። ልብስ ብዙ ጊዜ ሲሰራ ነው በጣም ውበቱ ጎልቶ የሚወጣ። ይሄኛው ሼን አለው፣ ከላይ የተቀባ ሼን አለው። በጣም ነው የምታምር። ቆንጆ ናት። ይሄ ጥንቅቅ ብላ ቆንጆ ሆኖ በምትፈልጉት ምርጫ በምትፈልጉት ስታይል ተሰርቶ 5500 ብር። እሺ ወደ ቀጣዩ ስንል ይሄኛው በጣም የሚያምር የቱርክ ሽፎን ነው። በጣም ቆንጆ ከበድ ያለ ሲያዝ ከበድ ያለ ጨርቅነቱ የሚያምር የማይሞቅ በጣም ምቾት ያለው ጨርቅ ነው። አርበ ሰፊ ነው። ሜትር ከ50 ነው። በ4 ሜትር ማሰራት ይቻላል። እንደየምርጫችሁ በ5 ሜትርም እንደዚሁ ማሰራት ትችላላችሁ። በጣም ቆንጆ ሽፎን ነው። ከለር አለው። ወደ በኋላ አሳያችኋለሁ። ሌመን ከለር አላት። በጣም ነው የሚያምር ሲለበስ ስፍት ብሎ ዝንጥ የሚያደርግ ሽፎን ነው። ቆንጆ ሽፎን ነው። ይህንንም እዘዙ። ቆንጆ ሆኖ በምትፈልጉት ስታይል በምትፈልጉት ምርጫ ተሰርቶ 5500 ብር ነው። ይሄኛው ቅድም በፒንክ አሳይቼህ ነበረ። አሁን ደግሞ በሌመን ነው። በጣም ነው የሚያምር። ሌመን የሚወድ ሰው ጸጥ ያለ ደስ የሚል ሽፎን ነው። ተመሳሳይ ነው። አርበ ሰፊ ነው። ቆንጆ ሆኖ ተሰርቶ ይሄም 5500 ብር ነው። የቱርክ ነው። የሚመች ልብስ ነው። ከበድ ያለ ሲለበስ ውድቅ የሚል በተለይ እናቶች በጣም የምትወዱት አይነት ልብስ ነው። ስለዚህ ይሄም ሳያልቅ እዘዙ እንላለን። ይሄ እንግዲህ በጣም የሚያምር ሳተን ሽፎን ነው። ሳተን ሽፎን ከሚባሉት የአርመኒ ሽፎን ከሚባሉት ውስጥ ነው። በጣም ቆንጆ ሽፎን ነው። ጸጥ ያለ ነው። ብሉ ብላክ በግሬይ በቡኒ ደመቅ ያለ ሰማያዊም አለው። ቅልቅል ብሎ በጣም ደስ የሚል እንትን ሰጥቶታል። ሲለበስ እንዳልኩ ቅድም እንደነገርኩ ቅልል ያለ ደስ የሚል ሀሪፍ ነው። ትወዱታላችሁ። እዘዙ። ይሄ ጥንቅቅ ብሎ ቆንጆ ሆኖ ተሰርቶ 6500 ብር ነው። ሳያልቅ እዘዙ። እንግዲህ ውድ ደንበኞቻችን ይሄ ደግሞ አረንጓዴ ለሚወድ ሼን ከላይ ተለጥፎበት በጣም የሚያምር ደስ የሚል ጸጥ የሚል አረንጓዴነቱ በጣም ማይረብሽ ደስ የሚል ሽፎን ነው። ይሄም ከለር አለው። ቅድምም አሳይቻችኋለሁ በፐርፕል። አሁን ደግሞ በዚህ በአረንጓዴ አሳያችኋለሁ። እጅግ በጣም የሚያምር ውብ የሆነ ቀለል ያለ ቆንጆ ሽፎን ነው። እዘዙ። 5500 ብር ነው። እዘዙ። እሺ ወደሚቀጥለው ስንሄድ አሁን ያሳየዋችሁ አረንጓዴ ሽፎን በሰማያዊ ነው። ይሄ ሰማያዊ ለሚወድ በጣም ቅልብጭ ያለች ደስ የምትል ቅልል ብላ አሪፍ እይታ ያላት በጣም የምታምር ሼኗ ከላይ ተለጥፏል። በጣም ነው የሚያምር። ቆንጆ ነው። ቅልል ያለ ነው። እንዳልኳችሁ ቅልል ይላል፣ ይመቻል። በጣም ነው የሚመች ሲለበስ። በጣም ኮምፎርት አለው እና ይሄ አልቆ 5500 ብር ነው። ነጠላ በምትፈልጉት ማዘዝ ትችላላችሁ። አሁን እየተናገርኩ ያለ ከነጠላ ውጭ ነው። ስለዚህ ይሄንም እዘዙ። 2 አይነት ከለር አለው። አረንጓዴ አለው፣ በ3 አይነት ፐርፕል አለው። ይሄ ሰማያዊ ነው። ሳያልቅባችሁ የምትፈልጉትን እዘዙ። ይሄ ሳተን ነው። ይሄም እንደነገርኳችሁ የአርመኒ ሳተን ነው። የአርመኒ ሳተኖች በጣም ምቾት ስላላቸው ስለማይከብዱ ቅልል ያሉ ሳተኖች ናቸው። ሲለበሱ በጣም ቀለል ያሉ ምቾት ያላቸው ለስላሳ ናቸው። ከለራቸውም ደስ የሚል ነው። የማይረብሽ ጸጥ ያለ ነው። ሰማያዊ በግሬ ነው። ይሄም ደስ ይላል። ደስ የሚል ሽፎን ነው።
አርበ ሰፊ ነው። በ4 ሜትር በ5 ሜትር ማሰራት ትችላላችሁ። እንደዚህ ሲሰራ በጣም ነው ደስ የሚል። እዘዙ 6500 ብር። እቺ ደግሞ በጣም የምታምር ቆንጆ የሆነች ሽፎን ናት። በጣም ደስ የምትል ቢጫ የሚወድ ሰው ድምቅ ያለች ፍክት ያለች ቀሚስ ናት። በጣም ነው የምታምር። ፍላወሯ አረንጓዴ ነገር ጣል ጣል ብሎባታል። አርበ ሰፊ ነው። ይሄም የቱርክ ሽፎን ነው። በጣም ሲለበስ ምቾት አለው፣ አይሞቁም። የሚያምር ሽፎን ነው። ይሄም ውስን ነው ያለን። እዘዙ ሳያልቅ። ይሄ ጥንቅቅ ብሎ ቆንጆ ሆኖ በምትፈልጉት አይነት በምትፈልጉት ስታይል ተሰርቶ 5500 ብር ነው። እዘዙ። ይሄም ሳተን ነው። እንግዲህ አሁን ሰው በጣም ሳተን እያለን ስለሆነ ቆንጆ ቆንጆ ሳተኖችን ነው ያቀረብንላችሁ። በጣም ድምቅ ብሎ ጎላ ያላሉ ዝም ብለው ከለራቸው በጣም የሚያምር የማይረብሹ በጣም የሚያምሩ ሲሰሩ በጣም የሚያምሩ ቅልል ያሉ የአርመኒ ሽፎኖች ናቸው። ሳተን ሽፎኖች ናቸው። ይሄንንም እዘዙ። ይሄም ቆንጆ ሆኖ ተሰርቶ 6500 ብር። አሪፍ አድርገን በምትፈልጉት ስታይል እንሰራለን። ከምትፈልጉበት ቦታ እንልካለን። እዚህ አገር ውስጥ ያላችሁ ደንበኞቻችን እዚህ መጣችሁ ማየት መምረጥ ትችላላችሁ። ይሄም በጣም የምታምር ሽፎን ናት። በጣም ቆንጆ ናት። በእርግጥ ይሄ አልቋል። ይሄ የያዝነው ብቻ ነው ያለው። በጣም የምታምር ቆንጆ ሽፎን ነው። ሼን አለው፣ ኦሬንጅ አለው፣ ፒንክ አለው። ግን በጣም ድምቅ ያለች በጣም ሰው የሚወዳት በጣም ቆንጆ ሽፎን ናት። 5 ሜትር ብቻ ነው ያለው፣ አልቋል። እችን እዘዙ። እቺ 5000 ብር ናት። እዘዙ እንላለን። በጣም የምታምር ሽፎን ናት። ይሄ የመጨረሻ ሽፎናችን ነው። ለዛሬ ያዘጋጀናቸው እነኝን ነው። እቺም በጣም የምታምር ድምቅ ያለች ቆንጆ የሆነች ሽፎን ናት። ከላይ ሼን አለው። ሲለበስ በጣም ያምራል። ተሰርቶ ጥንቅቅ ብሎ ተሰርቶ ሲያልቅ በጣም ነው የሚያምር። በጣም ቆንጆ ነው። ደስ የሚል ነው። የተለመደ አይደለም። እዘዙ። ይሄ 5500 ብር ቆንጆ ሆኖ ተሰርቶ በምትፈልጉት ስታይል እዘዙ። እንግዲህ የዛሬ ያሳየናችሁ ሽፎኖች እነኝን ይመስላሉ። በጣም የሚያማምሩ ቆንጆ ቆንጆ ሽፎኖችን ሲፈልጉ ደውሉልን። ስልካችንን ታች እናስቀምጣለን። አድራሻችን 22 ጸዲ ፕላዛ ነው። ደውሉልን። መምጣት ማችሉ ደንበኞቻችን፣ ውጭም ያላችሁ ደንበኞቻችን ከምትፈልጉበት ቦታ እንልክላችኋለን። ሌላም እዚህ ካያችሁት ውጭ ሌላ ቦታ ያያችሁት ሽፎኖች ካሉ ቴሌግራም ላይ ዋትስአፕ ላይ መላክ ትችላላችሁ። በምትፈልጉት ጥራት በምትፈልጉት እንልክላችኋለን። የዛሬ ውሏችን ይሄን ይመስል ነበረ። ቻናላችንን ሰብስክራይብ አድርጉ። የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። አመሰግናለሁ።